ዛሬ እንግዲህ አንዳንድ ከምንሰራበት ቤት አንዳንድ ጊዜ ወደ ቤተሰቦቻቸው ጎራ እንላለን እና እንሄዳለን። ዛሬ ይዘውኝ ሄዱና ይዘው ከሄዱበት ቤት 2 ሰራተኛ እህቶችን አገኘው ማለት ነው። እና በማግኘቴ በጣም ደስ ነበር ያለኝ። ለምን መዳሞቻችን ይዘውነ ሲሄዱ ብቻቸው እነሱ ብቻ ሲሆኑ ባይተዋር ይሰማናል አይደለም። ስለዚህ እኛ ደግሞ ሰራተኞች ስናገኝ በጣም ደስ ይለናል። አብረን እናወራለን፣ ያለውን ነገር ተባብረን እንሰራለን። እንደነሱ ጥሩ ጊዜ አሳልፈን እንመለሳለን ማለት ነው። ሰላም ሰላም ሰላም፣ እንዴት ዋላችሁ? ሰላም ናችሁ ወይ? ያለን እግዚአብሔር ይመስገን። ውድ የኛ ለኛ የቻናል ቤተሰቦቻችን እንዴት ናችሁ? አለው እግዚአብሔር ይመስገን። እንግዲህ በጣም ቢዚ ነኝ፣ ቪዲዮ መስራት አልቻልኩም። ያው ዛሬ ብቅ ብያለሁ እና እንዴት ናችሁ? ለቻናላችን አዲስ ከሆናችሁ ላይክ እያረጋችሁ፣ ሰብስክራይብ እያረጋችሁ፣ ኮሜንት ላይ አስተያየታችሁን እየጻፋችሁ አበረታቱን። እሺ፣ ያበረታታችሁን ያላችሁ ደግሞ ከልብ እናመሰግናለን። የዛሬው ውሎዬን ነው የማካፍላችሁ። ግን ዛሬ የገጠመኝ እንደዚህ አይደለም። ሄድኩኝ ማግኘቴ ደስ ብሎኝ እያለ ግን ሁለቱ ልጆች በጣም በሚያሳዝን ሁለቱም የአንድ ሀገር የማይመስሉ ማለት ነው። የማይመስሉ አይታችሁ ታውቃላችሁ? የማይመስሉ አንዳቸው ለአንዷ እኔ የቤቱ አዛዥ ነኝ፣ እኔ ከመጣው ቆይቻለሁ የሚል ሰው ገጥሟቸው አያውቅም? እግዚአብሔር ከዚህ ይጠብቀን በእውነት። እና በቃ አንዲቱ የቆየች ነች፣ አንዲቱ ዓመት ከ6 ወሯ ናት። ሁለታቸውንም ያው እንግዲህ እኛ ሂደና ወደ ኪችን ነው የምንገባው። ሁለታችን ያው ሰራተኛ ስንሄድ ወደ ኪችን ነው አይደለም የምንሄደው። ስለዚህ ሲሄድ ሁለታቸውንም ሰላም አልኳቸው። ከዛ ስራው ቀጠለ ማለት ነው። እና በቃ ያችኛይቱ የቆየችው የተባለችው እናት ያለቃ ናት፣ የቤቱ አለቃ ቁጭ ብላ ኩሽና ወንበር ላይ ያችኛዋን ታሽከረክራታለች። እንዴት ነው ግን ማለት እንዴት ነው እንደዚህ የሚሰሩ ልጆች ወይንም እንደዚህ የምንሰራ ልጆች እንዴት ነው ህሊናችን የሚታዘዝልን? ይህን ስራ ልንሰራ የምንችለው እንዴት ነው? እህቴን በዛ መልኩ የሌላዎቹ ስራ የአሰሪዋ ስቃይ አንሷት የኔ ስቃይ አይከብድም? ስለዚህ እኔ በቃ ዝም ብዬ ታዘብኳቸው። ቶሎ በይ በቃ እነሱ ቶሎ በይ ስትል ሴትዮዋ፣ እሷ ደግሞ ቶሎ በይ ትላለች፣ እሷን ማለት ነው። ቶሎ በይ ትላታለች። እንፍጠን እንስራ። ግን እሷ ቁጭ ብላ የምታሰራችን ነው። ግን ለምንድን ነው ለምን? እኔም እያገዝኳት ነው። አንቺ በተቻለሽ መልኩ በምታውቁ በቤታችሁ እንዴት እንደምትሰሩ ተነሽና አግዣት እባክሽ። እኔ 10 ዓመት እዚህ ቤት አገልግያለሁ፣ 100 ዓመት ይሙላል አይደል? እየሰራን እየተከፈለን ያለ ነው። ሁለቱም እየሰሩ ነው ተብሎ ነው አይደለም? ስለዚህ ተባብረን መስራት ነው ያለበት። ወይንም ከደከመን ከሰለቸን በቃ እኔ ወደ ሀገሬ መግባት እችላለሁ። አገርሽ ላይ ሄደሽ ረፍት ማድረግ አይደለም? አገራችን ላይ ሄደን ረፍት ማድረግ፣ ለዚች ልጅ ደግሞ አጋዥ እንድመጣላት ማድረግ ነው እንጂ እኛ እንደምንሰራ አስመስለን እኛ እየሰራን እንደሆነ አድርገን ሌሎች ልጆችን ማድከም እውነት ወንጀል ነው። ፈጣሪም አይወደውም። መልካምነት ከሰው አይደለም መጠበቅ ያለብን ከፈጣሪ ነው። በቃ እኛ መልካም ስንሆን ፈጣሪ ምን ጊዜም ከኛ ጎን አለ። በተለይ ስደት ላይ እንዴት መልካም መሆን ያንሰናል? እንዴት ጠባብ አይምሮ ሊኖረን አይገባም? እዚህ ሀገር ምን እንደሚገጥመን አናውቅም። እውነት የሆነ ነገር ብንሆን እንኳን አቤት ወይ አንተ ድረስልን ብንል እግዚአብሔር ወይም ፈጣሪያችን ለእኛ ቅርብ ነው የሚሆነው። ለምን? እሱ ልብና ኩላሊታችንን ይመረምራል፣ ያያል። ስለዚህ ለምንድን ክፉ እንሆናለን? እና እንደ ጉድ ታሰቃያታለች ልጅቷ ማለት ነው። እና ያችኛይቱን ልጅ ጠየኳት፣ እንዴት ነው ከዚህ በፊት የምትሰሩት ስራችሁ ስላ በቃ እንደዚህ ነው አለች። ሴትዮዋ ግን አታውቅም። እሷ እንደምትሰራ አድርጋ ነው ራሷን እንትን የምትለው ማለት ነው። አንደኛ ስለቆየች ቋንቋም ብዙ እንትን ስለሆነች እሷ
ማለት እሷን ታዳምጣታለች፣ ተሰሚነቱ አላት ማለት ነው። ይችኛይቱ ግን ምንም ብጮህም ያው ብትናገርም ምንም ከማኩረፍ ከመዛት ካልፈለግሽ ወደ ሀገርሽ ትሄጃለሽ ከመባል ውጭ ምንም ነገር እንትን የለም። እና በቃ ይሄን ስለምባል ችዬ አመት ከ6 ወር ነው በቃ ያለኝን ጊዜ ጨርሼ ወደ ሀገር እሄዳለሁ፣ እሷ ትኑርበት ነው ያለችው። ለምን እንደዚህ አይነት የምናደርግ ልጆች ሆነ ከድርጊታችን መቆጠብ ይኖርብናል። የሚገርመው ነገር እኔ ብዙ ስለሰማው ማለት ነው እንደዚህ ተብለ እንደዚህ እኔ በአይኔ አይቻል አቅም በወሬ ነው እንጂ ማለት ነው። ዛሬ ግን በአይኔ ሳይ በእውነት እኔነቴን ኢትዮጵያዊነቴን ሁሉ እስከሚያስጠላይ ድረስ ነው ስሜቱ እንትን ያለኝ ማለት ነው፣ ወደ እኔ ያስተጋባው። እኔ ብሆንስ በዛ ቦታ እንዴት ነበር የምሆነው? እና ከባድ ነው። ግን እንደዚህ የምታደርጉ ልጆች ደግሜ ደጋግሜ ተው፣ እግዚአብሔር አይወድም፣ ፈጣሪያችን አይወድም፣ እውነት ፈጣሪ አይወድም። ተው ሂዳችሁ መዳም ይቺ ልጅ እንዲያደረገ ነው እንደዚህ እየሰራች ነው እናንተ ብዙ አመት ስለቆየችሁ ወይንም ስለቆየን ማቃጠር በቃ እንደዚህ ነው የምታደርገው ልጅቷ። ስለዚህ ለምን እስኪ ምን አጠፋች ይቺ ልጅ? ላገዘችሽ፣ ለሰራችልሽ፣ ከጎንሽ ሆና ችግርሽን ለተካፈለችሽ ምንም ባታደርግልሽ እንኳ ምንም ላታደርግ ትችላለች ይቺ ልጅ። ግን ለተካፈለችሽ ምስጋና ይገባታል። መከባበር፣ ተሳስቦ እንዴ ድሮ እኛ አረብ ሀገር ከመምጣታችን በፊት እኔ አረብ ሀገር የሄዱ ቤተሰቦች ስትሰማ በቃ ጓደኛዬ እንደዚህ አድርገና ደብቀን በልተን የሆነ ጥፋት አጥፍተን ደብቀን ከዛ እንደዚህ ተብለን ጥፋታችንን የእሷ እንዳይታወቅ እንዳድርጌ መስዋዕት ተከፋፍለን እሷ ለእኔ እንዳያርጋ እኔ ለዚህ አድርጌ ነበረ። አሁን ግን የሆነ ነገር እንትናን እኛንን ቀርመን የምንናገረው እኛ የወደዱን ስለሚመስለን ምንም ነገር አረብ ያው ቦታሽን ያውቃል። አንቺ ሰራተኛ ነሽ፣ ትንሽዬ ነገር ካገኙብሽ አለቀ፣ አውርተው ጥብሻል። ምንም ጥርጥር የለውም። እነሱ ማንንም አይወዱም ይመስልሻል። ምላስ ስታቃጥሪ ወይም ምላስ ሳወራ የሚወዱን ይመስሉናል፣ ግን ስህተት ነው። ስለዚህ መቆጠብ አለብን ከምንም በላይ ማለት ነው። እህቶቻችንን ደግሞ ስናገኛቸው አዲስ ከሆኑ ልናበረታታቸው፣ አይዟችሁ ናፍቆት አለ፣ አዲስ ስንሆን የምግብ ብዙ አለመውሰድ አለ፣ አለመልመድ ማለት ነው። ምንም አረብ ሀገር አንዳንዶቹ አዲስ ነን ሰርተናል ብለው የሚመጡ ልጆች በቃ አመት ከ6 ወር ከሌላ ሀገር 2 አመት ሳይሞላቸው ምናምን የሄዱ ልጆች ናቸው። እና እነዛ ልጆች ያው በቋንቋ እናውቃለን በሚል ይመጣሉ። ስለዚህ እነዚህ ልጆች ደግሞ ስናገኝ አይዟችሁ፣ በርቱ፣ ከጎናችን እንደዚህ ያደርጋሉ። እኔ እውነቴን ነው በቃ 3 ወር ሰርቻለሁ እኔ ከጓደኛዬ ጋር ማለት ነው። ከአንድ ቤት 3 ወር ሰርተናል። እና አንድ ቀን የሆነ ነገር ተባብለን እኔ ቂጥ ለቂጥ እንደተከተልኩ በቃ እሷ ካላለች እንደውም ስራ የተሰራ አይመስለኝም። ጭንቅ ነው የሚለኝ ጭንቅ። እሷ ሱቅ ተልካ የሆነ ቃል እገዛ ከሄደች በቃ እኔ ጭንቅ ነው የሚለኝ። እሷን መጣ ከዛ ቤት ሳይ ያለ ሁሉ አይመስለኝም። በቃ በጣም ነው የሚጨንቀኝ ማለት ነው። እና እሷም የሆነ ነገር ብትላት እኔን አሳልፍ አትሰጥም። እኔም አንገቴ ገመድ ቢገባ ለእኔ እህቴ ናት። በቃ ምንም ነገር ብትጠይቀኝም አላቅም፣ ራሷን ጠይቂ እኔ እንጃ አላቅም ነው የምላት። እና ለምንድን ነው ነገ ይቺ ልጅ እኔ የሆነ ቦታ ላገኛት እችላለሁ። የሀገሬ ልጅ ናት፣ እህቴ ናት። ይቺ ሴትዮ ግን ከወጣችሁ የትም አታገኛት። ምን ታተርፋላችሁ? ስለዚህ ምንም ካላተረፋችሁ ደግሞ ሁላችንም ለራሳችን ልጆች ልንተባበራቸው፣ ልናግዛቸው፣ ጭንቀታቸውን ልንካፈላቸው ይገባል እንጂ አርኪ ብርኪ ነገር እንትን እያለን ልናሰቃያቸው አይገባም። እንደዚህ አይነት ሀሳብ ያላችሁ ልጆች እውነት ከድርጊታችሁ ተቆጠቡ። እኔ በጣም ነው የደበረኝ፣ በጣም ማለት ነው። ለምን እኔ ብዙ ሰምቻለሁ፣ ብዙ አይቻለሁ፣ ግን በወሬ ደረጃ እንጂ በዚህ በአካል እህቷን እንደዚህ ስትገፋ አያለው ብዬ መቼም አስቤው አላውቅም ነበር። እና እባካችሁ እህቶቼ እንከባበር። እኛ ስንከባበር
እነሱ ራሱ ይወዱናል። አቤት ሲዋደዱ፣ አቤት ሲከባበሩ፣ ምን አይነት ናቸው? እንደዚህ ነው ወይ? አገራችንን ማስከበር፣ ራሳችንን ማስከበር ነው የኛ መዋደድ፣ የኛ መስማማት ማለት ነው። ራስ በራሳቸውን ነገስ ነው። እናንተ ኢትዮጵያ አይደላችሁ እንዴ? ለምን አትስማሙም? ለምን ሌላ ትርፍ ነው የምናመጣው? ሌላ ንግግር፣ ሌላ ነገር እንዲሉን ማለት ነው። ስለዚህ ራሳችንን አሳልፈን ለሌላ ነገር አሳልፈን መስጠት ነው። የወደደችሽ ወይ ዛሬስ ምን አለ እያለ ስትጠይቅሽ የወደደችሽ እሷን አንቺን ከእሷ በላይ ያደረገችሽ ሊመስልሽ ይችላል። ግን ስህተት ነው። መስሎሽ ነው ምላስ እንዲሰጫት እንጂ መቼም እኩል ነሽ። ስለዚህ እግዚአብሔርም እንዲቀርበን ፈጣሪያችን ወደኛ እንዲመጣ መልካም እንሆን። ከምንም በላይ መልካም በቃ ምን ችግር አለው? ከሰው ውለታ አትጠብቂ። የሆነ መልካም ስትሆኝ የሆነ ነገር እንድታደርግልሽ ወይም የሆነ ነገር እንድታደርግ አትጠብቂ። ውለታን ከፈጣሪ አንቺ ደግ ስትሆኝ ፈጣሪ አለ በቃ። ስለዚህ ክርስቲያኖችም ሙስሊሞችም ሁላችንም በየሃይማኖታችን ራሳችን እግዚአብሔር ወይም ፈጣሪ እንዲደርስልን መልካም እንሆን። ዝም ብለን ክርስቲያኖቹ ጌታ ጌታ እንደዚህ ነው ማርያም ገብርኤል እያልን ዝም ብለን ባፋችን ማን ተገብረውን ባፋችን ስንለፈልፍ ያው እንደ ቁራ መጮህ እንጂ ምንም ትርጉም የለውም። ሙስሊም እህቶቻችንም እንደዛው መልካምነትን ይዘን ነው ብዙ ነገር ብናደርግ ብንሰግድ ፈጣሪያችንን ብናነሳ ተሰሚነቱን የምናገኘው እኛ መልካም ስንሆን ነው። እና ባየውን ነገር በጣም አስጠልቶ ነበር እና ይህን ለማለት ነው። ተው እህቶች እንደዚህ የምታደርጉ ተስማምተን እንስራ ብያለንበት ማለት ነው። ከተገናኘን እንኳን ካጋጠመን ምናልባት ዛሬ ባያጋጥምሽ ነገ ሊያጋጥመን ስለሚችል ስንገናኝ ግን ክፋትን ወደ ጎን አድርገን አብረን እንስራ። እግዚአብሔር ሁሉን ሰላም አድርጎልን ሀገራችንን ገብተን እንድንገናኝ በመልካም ነገር እንዳነሳሽ እንድታነሽኝ ጥሩ ነገር ጥለን እንለፍ ለማለት ያክል ነው። በጣም ነው የማመሰግነው ለተከታተላችሁ እህት ወንድሞቼ፣ እያበረታታችሁ ላላችሁም አመሰግናለሁ። ለቻናሉም አዲስ ከሆናችሁ ያው እንግዲህ አዲስ ነን፣ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኮሜንት ላይ አስተያየታችሁን እየጻፋችሁ በተለይ ይህን ብታደርጉት ይህን ብትሰሩ እያላችሁ ብትጽፉልን ደስ ይለናል። አመሰግናለሁ። መልካም ቆይታ